ሰላም አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ በዚህ ምድር ላይ ስትኖሩ ማንንም አትፍሩ፣ ምንንም አትፍሩ። መፍራት ካለባችሁ አላህን ብቻ ነው። መያዝ መመካትም ካለባችሁ አላህን ብቻ ነው። ምክንያቱም ስትቸገሩ የሚደርስላችሁ ሀታ ተቸግራችሁ ሰውን ለመጠየቅ እንኳን ብታስቡ መጀመሪያ ቀድማችሁ አላህን ጠይቁት። አላህ እንዲያሳካላችሁ እና ያ ሰው እንዲያዝንላችሁ መጠየቅ ካለባችሁ አላህን ነው። ፈርታችሁ ለመስራት ፈልጋችሁ ግን እየፈራችሁ ከሆነ ወላሂ ነው የምላችሁ ይጸጽታችኋል። በህይወቴ በጣም የሚጸጽተኝ ነገር ቢኖር መስራት ፈልጌ እየፈራሁባቸው ጊዜዎች። ሰው ሲንጀር ሲጮህ እንዴት ይፈራል? በአላህ ስም ሲንጀር ሲጮህ የምፈራ ይሁን የምደነግጥ ምናምን ራሴን እንደ ደካማ አርግቼ የማይ ልጅ ነበርኩኝ። ግን አልሐምዱሊላህ ዛሬ ላይ በአላህ እርዳታና እገዛ ዛሬ እዚህ ደርሻለሁ። አሁን በህይወቴ ማንንም ምንም አልፈራም። ግን መጥፎ ነገር ለመስራት ሳስብ ምፈራው አላህን ነው። ማንንም አትስሙ። ሲጀመር ሙስሊም ስትሆኑ መፍራት ያለባችሁ መስማት ያለባችሁ አላህን ነው። አላህን የምትፈሩ ከሆነ ሰዎች ላይ መጥፎ ነገር አታደርጉም። አላህን ከፈራችሁ ሐራም ነገር በጭራሽ አታደርጉም። ስለዚህ በህይወታችሁ ማንንም አትፍሩ። ማሳካት የምትፈልጉትን ነገር ደፍራችሁ ጀምሩት። መስራት አለባችሁ፣ ስሩ። ደግሞ ወላሂ ስራ አትናቁ፣ ገንዘብ አትናቁ። የሚያሳፍረው ድህነት ነው። የሚያሳፍረው የሰው እጅ መጠበቅ ነው። ወላሂ በጣም በቃ ምን ልበላችሁ፣ ከራሳችሁ በታች ያለ ሰው ይንቃችኋል። ገንዘብ ምንም ይሁን ስራ እኮ ስራ ከሆነ ምንም ያስከብርሃል። በቃ ብድር እንኳን ብትጠይቅ ስራ ካለ ሰርቶ ይከፍለኛል ብሎ ያብድርሃል። ግን ማትሰራ ከሆነ ተኝተህ እየዋልክ ማንም ሰው ብድር ብትጠይቀው አያብድርህ። ማንም ደግሞ አያዝንልህም። ጤነኛ ሆነክ ስራ የለም ደግሞ ምናምን የምትሉ ማለት ነው። የራሳችሁን ስራ ፈጠሩ እንጂ ስራ ስሩ። ምንም ይሁን ስራ ስሩ። መሸከም ሊሆን ይችላል፣ ሊስትሮ መጥረግ ሊሆን ይችላል። ይህን እህት አንቺ ደግሞ ምንም ይሆን መስራት ትችያለሽ። ተቀጥረሽም ይሆናል ብቻ የሆነ ሌላ ቦታ ሄደሽ ይሆን ስራ ስሪ። ቤተሰብሽ እየተቸገረ እናትሽ እየተቸገረች እያየሽ ፈርተሽ ዝም አትበይ። በዛ ላይ ደግሞ ባለትዳር ሆናችሁ በጣም በችግር ያላችሁ ልጆቼን ለማጥዬ ምናምን ብላችሁ የምታስቡ ማለት ነው እና የምትፈሯላችሁ እዚህ መጥቼ እንዴት ሊሆን ነው ምናምን ማለት ነው። ስለዚህ ምንም የሚያስፈራ ነገር የለም። ወላሂ ደፋር መሆን አለባችሁ። እኔ በጣም ቀሽም የሆነ በቃ ምን አይነት ልበላችሁ በጣም ፈሪ ልጅ ነበርኩኝ። እዚህ ሀገር መጥቶ መስራት ለእኔ በጣም ትልቅ እንትን ነበር ማለት ነው። እና ስለዚህ ስራ መስራት አለባችሁ። ልጅሽ እየተቸገረ የሚለብሰው እያጣ ከሰው በታች ሆኖ አንቺ ዝም ብለሽ አትቀመጪ፣ ቁረጪ፣ ወስኝ፣ ነይና ስሪ፣ እዚህ ተለወጪ። እናትሽ በቤት ኪራይ ያለች እየተንከራተተች እያየሽ ዝም አትበይ፣ ስሪ፣ ተለወጪ፣ ነይና እዚህ ስሪ። የምትመጪበት እንኳን ገንዘብ ከሌለሽ እዛው የሆነ አዲስ አበባ ሂጂ፣ የትም ሂጂ፣ ክፍለ ሀገር የምትኖሩ ማለት ነው፣ የትም ሂጂ፣ ስራ ስሪ። ስራ ሰርተሽ ተለወጪ፣ የሆነ ገንዘብ ያዢ። ከዛ በጥሩ ኤጀንሲ ደላላ ምናምን ሳይበላሽ ጥሩ ኤጀንሲ ላይ ሂጂ፣ ወደዚህ ነይና ስራ ስሪ ማለት ነው። ሲጀመር ብዙ ሰዎች አረን ያልሄድም ምናምን ኧረ እባክሽ እያከኩ ከምኖር ቤተሰቤን ብለውጥ አይሻለኝም እዚህ መጥቼ። ሲጀመር እዛም ድካም ነው፣ እዛም ልፋት ነው፣ ገንዘብ ራሱ አያድግልሽም። ግን እዚህ መጥቼ ቢያንስ ያኔ ፈልገሽው አትመጪም እኮ ካልቸገረሽ እናትሽን የምትወጂውን ልጆችሽን ጥለሽ አትመጪም። ግን ችግር ነው ወደዚህ የሚያመጣሽ ማለት ነው። እናቴ ተቸግራ ከማይ እኔ በመጣ ይሻለኛል ማለት ነው። ልጆቼ ተርበው ከማይ እዚህ መጥቼ በሰራ ይሻለኛል። ስለዚህ ወስኝ፣ ቁረጪ፣ አትፍሪ፣ ደፋር ሁኚ። ደግሞ አትተኝ። ወላሂ እንቅልፍ በሽታ ነው። አትተኙ። እንቅልፍ በጣም ነው የሚያደክመው፣ አይምሮን ያደክማል። አትቀመጡ አንድ ቦታ፣ ተንቀሳቀሱ፣ ዞሩ በሉ፣ ስራ ፈልጉ፣ ሰዎች ከሰው ጋር ተዋወቁ፣ የሆነ ሀሳብ ተለዋወጡ። ብቻችሁን ቤት ላይ አትቀመጡ። ወላሂ እኔ ብቻዬን ነበር ቤት ላይ የምቀመጠው ለ3 ዓመት ማለት ነው። አግብቼ አዲስ አበባ ላይ ለ3 ዓመት ብቻዬን ቤት ላይ ተቀምጫለሁ። ስራ ሁሉ መተኛት ነበር በቃ እስከ መሰደብ ድረስ ማለት ነው። እንግዳ እንኳን መጥቶ በቃ የሃይምሮ ህመም ታውቃላችሁ፣ የሃይምሮ ድካም በቃ ተኝቼ ስለምውል ከሰው ስለማልገናኝ በቃ ይደብረኛል። ድብርት ውስጥ ገባሁኝ። ራሴ እንደ ቀሽማ እየሆንኩኝ ደካማ ሆንኩኝ፣ አመመኝ። ይህ ህመም እኮ አይደለም፣ ህመም ሳይሆን በቃ አይምሮህ የሚያስበው ነገር አለ። አይምሮሽ የሚያስበው ነገር ድካም፣ በጣም ልቤን ያመኛል፣ ጭንቅላቴን ያመኛል። የማይመኝ ቦታ የለም ማለት ነው። ወላሂ ሰዎችን በቃ ደካማ አድርገው ነው የሚያስቡኝ። እኔን የምችል አድርገው አያስቡኝም። ሲጀመር ደግሞ ሰው እንዴት ትችያለሽ ብሎ ሊያስበኝ ይችላል? እኔ ራሴን ደካማ አርግቼ እያሰብኩ ማለት ነው። ስለዚህ ከዛሬ ጀምረሽ ይህን ቪዲዮ ደግሞ አዳርሱልኝ። አዲስም ስለሆንኩ ትልቅ ደረጃ መድረስ ፈልጋለሁ፣ መስራት ፈልጋለሁ። ስለዚህ አግዙኝ እላችኋለሁ። እና አትፍሪ። ከዛሬ ጀምሮ ቁረጪ። ልጅ ከሌለብሽ ባለትዳር ሆነሽ ልጅ ከሌለብሽ ውጪና ስሪ። ምንም በቃ ቤት ላይ መቀመጥ መተኛት
የሚያመጣው ለውጥ የለም። ህመም ነው። ስልክሽን ቁጭ ብለሽ እያየሽ ምናምን ይሄ ለአንቺ ጥሩ አይደለም። በዛ ላይ ደግሞ በጣም ከባድ የሆነ ሱስ ማለት ነው። እኔ በጣም ከባድ ሱስ ነበረብኝ። ይሄ ሱስ ደግሞ ሰዎች ቀለል አድርገው የሚያዩት፣ በጣም ብዙ ሰው ደግሞ የሚጠቀመው ማለት ነው። በጣም ፊልም አይ ነበር፣ በጣም ማለት ነው። በቃ ፊልም እኔ እንጃ ወላሂ እንደኔ ፊልም የሚያይ ሰው ራሱ አለ ብዬ አላስብም ማለት ነው። የ50 ብር አስጭናለሁ፣ ሁሉንም ጨርሻ ያዋለሁ እስከ ማታ ድረስ ማለት ነው። ስለዚህ ፊልም እያየሽ ጊዜሽን አታባክኝ፣ ራስሽን አታውድቂ። አልሐምዱሊላ እኔ ዛሬ ላይ እዚህ መጥቼ ፊልም ወላሂ ነው የምላችሁ አንድ ፊልም አላይም እኔ በቃ ማለት ነው። በቃ ቢያንስ የሆነ ዝም ብዬ ዩቱብ ላይ ምናምን አያለሁ እንጂ እንትን ዝም ብሎ የሚለቀቁ አጫጭር ቪዲዮዎችን እንጂ ወላሂ ፊልም አላይም። ፊልም ማለት በቃ ልክ ፊልሙን ስታይ ምናምን ቢስሚላ ደስታ የለው ደስታ እኮ አይደለም። ሲያለቅሱ ታለቅሻለሽ ምናምን፣ ጅልነት፣ መጃጃል፣ በቃ ውሸት እንደሆነ እያወቅሽ ማልቀስ ምን ይባላል አሁን ይሄ? ወላሂ ሰው ይሞት እኮ እምባሽ አይመጣም፣ ግን ፊልም እያየሽ እምባሽ ይመጣል፣ ታለቅሻለሽ። ልክ ፊልሙ ሲጠፋ ደግሞ ህይወት አብሮ ይጨልማል፣ ድብርት ውስጥ ትገቢያለሽ። ይሄ ትክክለኛ ደስታ ያለው ስራሽን ስትሰሪ። ትክክለኛ ደስታ ማግኘት ከፈለግሽ ፊልም የሚባል ነገር አቁሚ፣ ዘፈን መስማት አቁሚ፣ ቁርአንሽን ክፈጪ፣ ቁርአንሽ ቅሪ፣ ሰላትሽን ሰግደሽ አላህን ለምኙ። ይሄ ዱንያ አጭር ነው። ስለዚህ በዚህ በተሰጠን እድሜ ነገር እንጠይቅበታለን። መስራት አለብን፣ መድከም አለብን። አላህም እንዲረዳን ማለት ነው። ትልቅ ደረጃ ለመድረስ ግዴታ መስራት አለብን። የምትፈሩትን ነገር ከዛሬ ጀምራችሁ አስወግዱ። በአላህ ተመኩ፣ አላህን ተማመኑ። አላህን ከመለመን ወደኋላ አትቅሩ። እኔ ወላሂ ነው የምላችሁ። እኔ በቃ ምን ልበላችሁ፣ ሲጀመር እዚህ እየቀረስኩኝ ያለሁት በቃ እኔ እንጃ ወላሂ ለመናገር ራሱ ይከብዳል። እኔ ያሳለፍኩት ህይወት በጣም ረጅም ነው እና ሁሉንም እንዳካፍላችሁ የምትፈልጉ ከሆነ ላይክ አድርጉ፣ ኮሜንት ጻፉልኝ። ወዳችኋለሁ። በርቱ፣ ጠንክሩ፣ ማንንም አትፍሩላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።